እንግዲህ ካለፈው ቀጥለናል። ቲኬት ገዛው። ቲኬት ለመግባት 300 ኮሩን የሚያስከፍለው እና እስቲ ምን ምን እንዳለ በሙዚየም ውስጥ አብረን እናያለን ማለት ነው። እዚህ ኮፖዤ ብቻ እንግዲህ ሁሉን የሙዚየሙን ሁኔታ አብረን እንጎበኛለን። እዚህ ጋር እስካሁን ብዙ ያየነው ነገር የለም። ኦኬ እዚህ ጋር አሁን እንግዲህ ማየት እንችላለን። እዚህ ጋር የወታደሮቹ ልብስ ይታያል። ቦሽካ ቪስቱፒየ ዳይኔናክ ፖችሊ ከነን ቬሌትስከ ባተናት አሸደሳቲ ማለት ቢስተባ ቸስኮ ኘመንስኪ እንግዲህ በ1963 እስከ 1964 ባለው ቸስኮ ስታላስ ሮዱ ሞደርኒክ ሲብረክ ኢንስቲትዩት እና በዚጋ ይታያቸዋል የሂትለር ኒምስካ ሜዳሊስ ናፒሸም ድራአፕ ሚሊዮኑ ሶድስክ ኘምሱሰ ራሲዱ ኘመንስኩ ራይዘ ቪዳንኩከ እብሳዘኒ ሱደት ኘምሲፖ ኖቭስካ ደሆዴ ቬሮሴ ይሄ በ1938 የተሰጠ እንትን ነው ሜዳሊያ ነው እና ወደ ጀርመኖች በ1938 ወደ አገራቸው ሲመለሱ ነው የሚለው። ከዛም ጀርመን ከዚህ ጋር ያለው ጀርመን ሜዳል ዊዝ ኢንስክሪፕሽን served in 3.5 million Sudeten Germans returned to the German Empire issued on the occupation of the Sudetenland by the Germans after the Munich Agreement in 19 እንግዲህ በሙኒሽ አግሪመንት አማካኝነት ወደ ሀገራቸው ሲመለሱ የተሰጠ ሜዳሊያ ነው ማለት ነው። ኦኬ ይህን ይመስላል የመጀመሪያው ሙዚየም። እንቀጥላለን። እስቲ ምን ምን እናያለን? ኦኬ ይሄ እዚህ ጋር የሚታየው ማን ነው? ይሄ ቡስታ ሲዛር ፍራንቲስካ ጆሴፍ ሸርኒም ቤኩ በመካከለኛው ክፍለ ዘመን ማለት ነው። ወዝላሽና ሳድራቱ ፖሎቪና ባቴናስቲ ስቶሌቲ እና የንጉስ ነው በመካከለኛው ክፍለ ዘመን የነበረ እና የእሱ ማስታወሻ ነው። ይሄ የባለቤቱ ልብስ ነው ማለት ነው። ኢንትረስቲንግ ነው አይደለም? እንግዲህ ገና መጀመራችን ነው። አይሆፕ ብዙ የሚታዩ ነገሮች አሉ ብዬ ገምታለሁ። ወደ ላይ ወጥተን እናያለን። ኦኬ እንደዚህ እኔ ታሪካዊ የሆኑ ነገሮች በጣም ኢንትረስትድ ያደርጉኛል። ታሪክ ማወቅ በጣም ጥሩ ነው። ይሄ ደግሞ እንግዲህ ቋንቋውን ማወቅ አጋጣሚውን ተጠቅሜ ለእናንተም የማስረዳበት ሁኔታ ይፈጠራል ማለት ነው። ኦኬ ይሄ ሬፕታይል እንግዲህ ዲኖሳውሪስ እንደ ዲኖሳውሪስ አይነት ነው ይመስለኛል እና የእሱ አጽም ነው። እስቲ እናነበዋለን እዚህ ጋር። ኦኬ ዲኖሳውሪስ ቴንቶ ዲኖሳውሪስ ዥል ፕሸቢዥኔ ፕሸድ 3 ሚሊዮን ሌት ከ130 ሚሊዮን ዓመት በፊት የነበረ ነው። ዘሚ ዳይነስቲ አርጀንቲኒ በአርጀንቲና ውስጥ ማለት ነው እና ከ130 ሚሊዮን ዓመት በፊት የነበረ የዲኖሳውሪስ ዘር ነው። ፓትሪስ ዶስ ኮንቺሊ ሶሮፓዋፓዱ ክተርጂ ዶሳቭሊ ኦብሪች ቤሊኮስቲ አማርጋሳሩስ ቢል ሜዚኒም ስፒስሜንሺ አፍሻክ ዲኪ ኮስትናሙ ሄርቢኒ
na kriku förpadar mot nosti nebezpieczności konkretnej ten to model ሊሮበኒ አርጀንቲኒ መሆል ናብሽቴብሊስ እንግዲህ በአርጀንቲና ውስጥ የተገኘ የዲኖሳውሮስ አይነት ነው። በጣም ትልቅ ነው። እንግዲህ እኔ እግሩ ጋር ነው ያለው። አሁን እግሩ ጋር ነው ማሳያችሁ እና በጣም ትልቅ ነው እና ይህንን ይመስላል። እዚህ ሰዎች ካፍቴሪያ እየተመገቡ ነው። ወደ ላይ እንሄዳለን። እስቲ የሚታዩትን ነገሮች በሙሉ እናያለን ማለት ነው። በጣም ጽዱ ነው። እኛም ጋር እንደዚህ ሙዚየሞች በዚህ መልኩ እንዲሰሩ እንወዳለን ማለት ነው። ኦኬ Zone for a museum complex. Huh? Here is extra ticket for Genghis Khan. I paid 300 But this ticket is only for a museum. What's here? What's inside? Genghis Khan, extra exhibition. Okay, how much it costed? 150. All right, I'll try. First I'll look there. This one is possible, right? Yes, yes. Okay. ኦኬ እዛኛው ጋር 150 ብር ያስጨምርሃል ነው ያለኝ። ስለዚህ ኦኬ ለጊዜው እዛ አንገባም። እንግዲህ የምታዩት ባስላቭስኪ ነው ሜስቲ ፕራግ ሴንተር አካባቢ ያለ ሙዚየም ነው ማለት ነው። ያው ቅድም እንደተናገርኩት ከእናንተ የሚጠበቀው ቤታችሁ ቁጭ ብላችሁ ያለውን ታያላችሁ። በብዛት እስከቻልኩት ድረስ የፕራግ ውስጥ ያሉ ታሪካዊ ቦታዎች እንግዲህ ከዚህ ቪዲዮ በፊት እንግዲህ ጥንታዊ ከተማውን አሳይቻችኋለሁ። የጥንታዊ ከተሞች እነዚህ ግላዲያተሮች ምናምኖች ሲሰፍሩበት የነበረውን አካባቢ አይተናል። አሁን ደግሞ ሙዚየሙ ምን ይመስላል የሚለውን አብረን ያለን ማለት ነው። እዚህ ጋር ታዩታላችሁ። እነዚህ ጸሐፊዎች የነበሩ የድሮ ጸሐፊዎች ይህንን ይመስላሉ። ኦኬ ይህንን ይመስላል። ፈላስፋዎች፣ አዳዲስ ነገሮችን ፈጣሪዎች ማለት ነው። እስቲ እንቀጥላለን። በአጠቃላይ የሙዚየሙ እይታ በአጠቃላይ ስታዩት በዚህ መልኩ ይታያል። ኦኬ እስቲ ወደ ውስጥ ገባ ብለን ደግሞ ያሉትን እናያለን ማለት ነው። አሁን ወደሚቀጥለው ክፍል እንገባለን። ምንድነው እዚህ ጋር የተለያዩ አይነት ሐውልቶች አሉ። የማን ሐውልቶች እንደሆኑ ለማየት እንሞክራለን። መጀመሪያ እስቲ ከውስጥ ልግባና ያለውን እንግዲህ እነዚህ በሙሉ ታሪካዊ የሆኑ እየተናገረች ነው። አዳምጬ እነግራቸዋለሁ። ይኸውላችሁ እዚህ ጋር የሚታየው ምንድን ነው? ናባዝዲሎና ጃንጥላ ነው። በድሮ ጊዜ ነበር ጃንጥላ በዚህ መልክ ይሰራ ነው። ናባዝዲሎ ማለት ጃንጥላ ማለት ነው። ናክሺ እና ጃንጥላ በዚህ መልኩ ነበር የሚሰራው በጥንት ጊዜ። ተመልከቱ ጃንጥላ እንዴት እንደሚሰራ እና እነዚህ የድሮ ቅርሶች ናቸው። እዚህ ጋር የመኪና ስፌት ምናምን የመሰሉ ነገሮች የሚሰሩበት ነው። እንደዚህ በዚህ መልኩ ማለት ነው እና ኢንትረስቲንግ ነው። እዚህ ጋር የሚታያቸዋል። እኛም ሀገር አለ አይደለም ጥበበኛው ምናምን ምንድን የሚባለው ሸማ ምናምን የሚሰሩት በዛ መልኩ እንደዛ አይነት ነገሮች ናቸው ማለት ነው። የተለያዩ የድሮ ጠርሙሶች እንደዚህ በዚህ መልኩ ይሰራሉ ማለት ነው። በጣም ኢንትረስቲንግ ነው። የድሮ ስልክ አያችሁት?
እንደዚህ ነበር በመካከለኛው ክፍለ ዘመን ስልክ የሚደዋወሉት። በዚህ ጋር እስቲ እናንበው። ሙስፔክ ያናስ ስቶፑ ያን ኦቶቬድር ቬሌትስተክ ኦሱምናስቲ ሰዱምአ nazywamy czeskie nakladnictwo Parsartysis publikacje jest strategically uważny odliczny program od lasny knizek po nakladni rady dal na wystawiczesku wyświetlą encyklopedię inwestycji do modernizacji podników przynieśli zawarty zysk. Indywidualny uspech poważany w przepokładu związał przyspieszenie wystupu czeskiej społeczności እና እነዚህ የተለያዩ አይነት ጋዜጣዎችን ነው በዛን ጊዜ የነበሩ ጋዜጣዎችን የሚያሳየን። ይህ እናንተ ብዙም ስለማታውቁት ኢንትረስትድ አይደለም። እዚህ ጋር እስቲ ይታያቸዋል እንግዲህ በድሮ ጊዜ እንዴት እንደነበረ ያሳያል። የድሮ ንጉሶች በሀብታሞች በዚህ መልኩ ነበረ የሚታዩት እና የድሮ ትራንስፖርታችን በአሁኑ ሰዓት እንደዛ ሳይሰለጥን እንግዲህ ይህንን አብረን እናያለን ማለት ነው። በዚህ መልኩ ነበረ የነበረው ማለት ነው በጥንት እንትን እና ኢንትረስቲንግ ነው። በ1893 እንግዲህ በ1893 አካባቢ ይሄ አሁን የገባንበት ሙዚየም እዛ ጋር ይታያቸዋል። ይህንን ይመስል ነበር። መንገዱም በጣም ኋላ ቀር ነበር። የኋላ ቀር ነበር ግን በ18ኛው ክፍለ ዘመን እንዲህ አይነት ከተማ ማየት እንደዚህ አሁን ለዛ የኤሌክትሪክ ትራምባይ ይባላል። ትራምባይ በዛም ሰዓት እንደዚህ ነበረ። ኤሌክትሪክ ትራምባይ ይባላል እና በዚህ መልኩ ነበረ ላይፉ ማለት ነው እና በጣም ኢንትረስቲንግ ነው። ልብሳቸው ይህንን ይመስላል። ኦኬ እነዚህ እንግዲህ the struggle of a woman እዚህ ጋር ይታያቸዋል። እዛ ከላይ the struggle of a woman with a man for equal right for both sexes. It's about as old as humanity itself only and not a brand new invitation of modern society. ሶሻሊስት እና የሴቶችን እኩልነት የሚያሳይ ነው ማለት ነው። ኦልራይት እዚህ ጋር በቃ እንዳይሰለቻችሁ ቶሎ ቶሎ አሳያችሁ። የድሮ የተዋጊዎች የድሮ ሰዎች ልብስ ይህንን ይመስላል። አለፍ አለፍ እያረኩኝ ቶሎ ቶሎ እንድናይ አስፈላጊውን ነገሮች እናያለን ማለት ነው። በሙሉ እዚህ የምታዩት ታሪካዊ የሆኑ እቃዎች ናቸው። የድሮ የሙዚቃ መሳሪያዎች እዚህ ጋር የምታዩት ማለት ነው። እነዚህ እንደ ሳክስፎን የሚጠቀሙበት እንደ ትራምፔት ምናምን የመሰሉ ነገሮች ናቸው ብዛት። እዚህ ጋር እንደዚህ የዘፈኑትን የሙዚቃው ኖታ ተጽፏል አለ ማለት ነው። መጽሐፍቶች፣ ስኬሌተን የሰው ጭንቅላት ቶሎ ቶሎ ላሳያችሁ ያው እንዳልኩት እንዳይሰለች እና ኦልራይት አሁን እዚህ ገባን። እዚህ ጋር እስቲ አይ ሆፕ እዚህ ጋር ትንሽ ሞር ኢንትረስቲንግ ነው። ኦኬ እዚህ ጋር ታይታላችሁ ሴቶች እንደዚህ አይነት ንፋስ እንትን በጣም ቆንጆ ሴቶች ይህንን ይዛሉ። እንደዚህ አድርገው ፊታቸው ላይ ንፋስ ቀዝቃዛ ንፋስ እንደሚያመጡባት እንደዚህ አይነትና የድሮ ሴቶች በዛን ሰዓት በመካከለኛው ክፍለ ዘመን ልብሳቸው ነው የሚያሳየው። የዚህ ጋር የምታዩት ሰረገላው ነው እንግዲህ ንጉሶች የሚሄዱበት ሰረገላ ይህንን ይመስላል።
ያው ቅድም ባለፈው ቪዲዮ ላይ እንደተናገርኩት ብዙ ግላዲያተሮች ነበሩ። እዚህ ጋር የግላዲያተር ልብስ ነው ይሄ እዚህ ጋር የምታዩት ማለት ነው። ግላዲያተሩ ብረት የሚዋጋበት እዚህ ጋር ያውላችሁ፣ እዚህ ጋር ያውላችሁ መሳሪያው የተለያየ የድሮ መሳሪያ ነው። ጄስኮ ፑሽካ ጆሴፍ ፍራንሶስኪም Kashlovim Zemtkan Vesla Fingerdan Praha Shkam Padna Serpatni Lavni Ceremony እና የድሮ ንጉስ መሳሪያ ነው ማለት ነው። እዚህ ጋር ተመልከቱ። ግላዲያተሮች በዚህ መልኩ ነበር ፊታቸው ላይ አድርገው ይዋጉት ማለት ነው እርስ በርሳቸው። ከዛም በኋላ የተሻሻለ ሲመጣ የዚህ ጋር የምታዩት አይነት የመሳሪያ አይነት እዚህ ጋር ይታያቸዋል። ይሄ ራሱ መሳሪያ ነው፣ እንደ ቀስት የሚጠቀሙበት ማለት ነው። እንትን አድርጎ ይወረወራል ማለት ነው። አያችሁት እንዴት ምን እንደሚመስል በጣም ኢንትረስቲንግ ነው እና ይህንን ይመስላል። ይሄ የድሮ ፈላስፋ ይመስለኛል። እስቲ ያነው ቲቸር ኦፍ ኔሽን የህዝብ አስተማሪ እየተባለ ነው የሚጠራው ማለት ነው። ይህ ሰውዬ ኮሜንቱስ known as the teacher of nations lives in the general awareness primarily as a reform of pedagogy. However, he was a universal scholar active in many other disciplines on the boundary of the epochs. እና አስተማሪ ነው የህዝብ አስተማሪ ተብሎ ይጠራል ማለት ነው። እዚህ ጋር ይህንን ሰረገላውን አሳይቻቸዋለሁ። በእርግጠኝነት በጣም ትልቅ ነው። ይህንን ይመስላሉ እንግዲህ ይኸኛው አስተማሪውን እዛ ጋር ታችሁታል። እዛ ጋር ያለው አስተማሪ የህዝብ አስተማሪ በጣም ብዙ ጽሑፎችን ብዙ መጽሐፍቶችን የጻፈ ነው። እነዚህም የተለያዩ አይነት የንጉስ ስማቸውን መንገር ብዙ ስላላስፈለገ ነው ያላወራሁት እና ይቀጥላል እንግዲህ በዚህ መልኩ እያለ እነዚህ እንትኖች በተለይ ለሰዓሊዎች ኢንትረስቲንግ ነው። የስዕል አይነት በጥንት ጊዜ የተሳሉ ናቸው። በጥንት ጊዜ የተሳሉ ስዕሎች ናቸው። ተመልከቱ እዚህ ጋር የእግዚአብሔር ማርያም እና እስከነ ልጇ እዚህ ላይ በአጠቃላይ መናገር የምፈልገው እዚህ ላይ ተመልከቱ። ውስጥ ገብቻለሁ። ስለሌላው በኋላ እናወራለን። እንግዲህ ስለ ማርያምና ስለ ብዙ ቦታ ሂጅ እንዳየሁት ከሆነ ማርያም አሁን እዚህ ጋር ታያላችሁ። ማርያም እስከነ ልጇ ግን ምንድነው ማወቅ የሚገባን እውነተኛው የማርያምና የልጇ ከለር ብራውን ነው። ልክ እንደ የሀበሻ ከለር ነው ያላቸው እና እኛ ጋር ለምሳሌ ላሊበላ አይታችሁ እንደሆነ ላሊበላ አይታችሁ ከሆነ ወይም ደግሞ የጥንት የኢትዮጵያ ቤተክርስቲያናቶች ውስጥ እውነተኛው የኢየሱስ ክርስቶስ እና የልጁ የእናቱ ትክክለኛውን መልክ እናያለን ማለት ነው። በኋላ ግን እየተበረዘ መጥቶ ጸጉሩ ብሎንድ የሆነ ሰማያዊ አይን ያለው እናትና ልጅ እየተፈጠረ ነው ያለው። ያ ትክክል አይደለም። አሁን ይህ ነገር በስላሴ ቤተክርስቲያን ውስጥ እንደዛ አይነት ነገሮችን ድሮ የነበረው ተወግዶ አዲስ እንትኑ የነበረውን እውነተኛውን የነበረውን የኢየሱስ ክርስቶስና የማርያምን ትክክለኛውን መልክ እየተቀየረ ነው ያለው። እውነተኛው የኢየሱስ ክርስቶስና የማርያም መልክ እንግዲህ እያሳየኋችሁ ትንሽ እናውራ ብዬ ነው። በጣም ኢምፖርታንት ስለሆነ በቃ ነጮች ወደ ራሳቸው ለማምጣት ይፈልጋሉ ከለሩን እና እኛንም
ብሬን ወሽ እያደረጉን ነው በዛ ማለት ነው። ኢየሱስ ክርስቶስና እናቱ ሰማያዊ አይን ያላቸው ናቸው። ብሎንድ ጸጉር፣ ያ ግን እውነት አይደለም። እውነተኛው የኢየሱስ ክርስቶስ መልክ እውነተኛው መልኩ ብራውን ከለር ልክ እንደ ሀበሻ ያለ አይነት ከለር በላሊበላ በአክሱም የነበሩ ጥንት አሁን እየተነሱ እየተቀየሩ ነው። አሁን ለምሳሌ ስላሴ ውስጥ እኔ ያስታውሳለሁ በፊት የነበረው ስላሴ ውስጥ የኢየሱስ ክርስቶስ እና የማርያም ከለር ብራውን ነው። በጣም ቆንጆ ከለር ያላት እናት፣ የሀበሻ ከለር ያላት እናት ነበር አይነት ነበርና ያ ነገር ተቀይሮ አብዛኛው ሰው ያልሆነ ብሬኖች እየተደረገ ነው ማለት ነው። ይህን መስተካከል አለበት። እውነተኛው በፊት የነበረው በተለያዩ በአገራችን በጥንት የተሰሩትን አይነት ከለር ያላትና እምዬ ማርያምን እስከነ ልጇ ማየት እንፈልጋለን እና አትቀይሩት ላለኝ በዚህ አጋጣሚ እና መስተካከል አለበት። ብራውን ጥቁር ጸጉር ያላት በጣም ውብ የሆነች እናታችን እመቤታችን ማርያም ያንን ማየት እንፈልጋለን። የጥቁር አይን ውስጡ ማለት ነው እንደዛ ያለው ኢየሱስ ክርስቶስም መልከ መልካም የሆነ ልክ ሀበሻን የመሰለ ከለር ያለው እንጂ እንደ ብሎንድ እና ይሄ በፍጹም የአውሮፓ አይነቱ አይደለም። ስለዚህ ያ ማስተካከሉ ለማለት በዚህ አጋጣሚ እወዳለሁ። የትኛውም ቤተክርስቲያን ውስጥ እና ብሬኖሽ አትሆኑ ያልነበረ ይሄ መሰልጠን አይደለም። አዳዲስ ብሎንድ ጸጉር ያመጣችሁ ምናምን እዛ ኢየሱስ ክርስቶስ እንደዚህ ነው ማርያም እንደዚህ ነው ማለት ትክክል ስላልሆነ ያንን አስተካክሎ ላለሁ እኔ እናቴን ቤቴ ወዳታለሁ እና ያ መስተካከል አለባት እስከነ ልጁ ማለት ነው። ኦራይት ይህንን በዛ እናቁምና እንግዲህ እዚህ ጋር የምታዩት የግላዲያተሮች እዚህ ጋር ይኸውላችሁ የግላዲያተር በዚህ አጋጣሚ ነካሁት። የድሮ የጥንት የነበረ የግላዲያተር እንትን ነው። ብረቱን ጭንቅላቱ ላይ አድርጎ የሚዋጋበት ማለት ነው እና ይሄ ብዙ ቦታ ላይ አለ። በጣም ረጅም ርቀት በዚህ ተኩሱ ነበር ታያቸዋል። እና የተለያዩ አይነት የጥንት የመዋጊያ መሳሪያዎች ናቸው። ኦኬ እና እዚህ ጋር እናያለን የድሮ የምግብ ማብሰያ እስከነ ምድጃው ማለት ነው። በዚህ መልኩ ይታያል ማለት ነው። ኦራይት እዚህ ጋርም አለ የተለያዩ አይነት የጦርነት እዚህ ጋር ትንሽ ዶብሬ ማነር ሃውስስ czternaście stoleci jako jedna ze Sidlo, Drobnik, Kozmokwyk, Bryknowski polu በ13ኛው ክፍለ ዘመን ናቸው። 14 ስቶሌቲ ማለት 13ኛው ክፍለ ዘመን ማለት ነው እና ይህ ጽሁፍ እንግዲህ የማን ነው እስቲ እናየዋለን። እንደዚህ አይነት ጽሁፍ የጥንት የነበረ ነው። ጆርጅኒ ፕራግ ራቢ ኤንድ ስኮላር Wiegrach Kara, the prominent Prague rabbi and scholar. Kara was the son of Dzikas Kara, a rabbi of Regensburg. He served Prague for the reign of 14th and 15th centuries during the region of Wenceslas for king of Bohemia and Rome. The political term of the First Revolution and the action of 6 months Luxembourg. The rabbi Postmodern had close intellectual contact with the court of King Wenceslas IV and even with some Prague church reformists. He died in 1439 and his governance is the oldest preserved one in the old town Jewish cemetery in Prague. የጁስ ጽሁፍ ነው እና ስለ ሰውየው ታሪክ ነው እያወራም ስለ ራቢ ታሪክ ነው የሚያወራው ማለት ነው። Right.
እና ብዙ ታሪካዊ ቦታዎች ናቸው ያሉት እዚህ እና አይሆፕ ትንሽ ሂንት እንዳገኛችሁ። እዚህ ጋር የማን ስኬሌተን ነው ምናየው? የሆነ የተዋጊ ወይም የንጉስ ስኬሌተን መሆን አለበት። ማን ነው የሚለውን እስቲ ጽሁፉን አብረን እውነተኛ የሰው አጽም ነው እዚህ ጋር የምታዩት ማለት ነው። በመስታወት ውስጥ ሆኖ ሁለተኛው አጽሙ እንግዲህ የታወቀ ሰው ነው። ተዋጊ ሊሆን ይችላል። እስካሁን ድረስ ጽሁፉን አላነበብኩትም። እስቲ እዚህ ጋር ለማየት እንሞክራለን፣ ለማንበብ እንሞክራለን። ቦርቫኒ ይላል ስላቦስቲ ባተለቸስክር ኮቻትኩ ሽባሪዛኒ ሚነክትሪሽ ፕላስቲክ ዶቫኒ ሞሊ ደቤት በዘጠነኛው ክፍለ ዘመን ነው ይላል። በዘጠነኛው ክፍለ ዘመን እስካሁን ድረስ ስኬሌተነዋል። ዘጠነኛው ክፍለ ዘመን ድባይት ስቶሌቲ ዛቻሊ ኮቮባት መስፓሌች ናቴላ ዘምኛው ስታሊ ፍራንስ አ ቤልኮም ፖስቴ ሶሪ ላፖቸት ጉጅላዶ ካርደኒ ተዝሞቲ ሸድሜቲ ወይም መኮሊካ ጀነራል ሸስታሊ እና የታወቀ ጀነራል ነው እና ተዋጊ የነበረ ነው እና የእሱ አጽም ነው አሁን እዚህ የምናየው ማለት ነው። ኦኬ እንግዲህ ታጂ በዘጠነኛው ክፍለ ዘመን የነበረ የሰው አጽም ነው ማለት ነው እና የአንድ ጀነራል የተዋጊ አጽም ማለት ነው። በጣም ኢንትረስቲንግ ነው። እዚህ ጋር የጦርና ብዙ አላነበውም፣ ያው አሳያችኋለሁ ምን እንደሚመስል። ምክንያቱም ብዙ እንትን ካልኩ እናንተንም ማሰልቸት ይሆናል። ስለዚህ አስፈላጊ የሆኑ የሙዚየሙን ክፍሎች እናያለን ማለት ነው። እንግዲህ በድሮ ጊዜ አለባበስ ይህን ይመስላል። እናቲቱ እስከነ ልጇ እንደዚህ እና እዚህ ጋር የተለያዩ አይነት መጽሐፍቶች አሉ። በአጋጣሚ የኢትዮጵያን መጽሐፍት ለነገሩ ከጀርመን ጋር ብዙ የሚያነካካ ብዙ የኢትዮጵያ ቅርሶች ያሉት ኢንግላንድ ነው። ኢንግላንድ በቅርቡ ስለሚሄድ ኢንግላንድ ውስጥ ገብቼ ደግሞ ያሉትን በተለይ ስለ ኢትዮጵያ ያሉ ነገሮች ካሉ ለማየት እንሞክራለን። እስቲ እዚህም ካገኘው በአጋጣሚ እኮ አይታወቅም ኢትዮጵያ የሚመለከቱ መጽሐፍቶች ወይም እንደዚህ ካሉ እናያለን ማለት ነው። እዚህ ላይ የተለያዩ መጽሐፍቶች አሉ። እንቀጥላለን። ውስጥ ወደዛ በጣም ትልቅ ነው። ይቀጥላል። የመጽሐፍት ቤት መሰለኝ ወይስ እዚህ ጋር ሌላ የዲኖሳውሪዎስ አይነት አለ። ቶሎ ላሳያችሁ እንዳትሰለችሁ፣ ቶሎ ብለን ለመጨረስ ሞክራለሁኝ። ሁሉንም ባይሆን በጣም ትልቅ ነው ሙዚየሙ እንዳልኳችሁ በጣም ትልቅ ነው። ቢሆንም ግን በተቻለ መጠን እናያለን ማለት ነው። እዚህ የምናየው በድሮ ጊዜ ኤትሮስቲ ቤልን ነው። ሞራድኔ ለኮቫኔ ሩስኒክ ሶቪቶቪክ ናልጀስቲ ቶቪክ ለቴኒ ኢንፎርማሲዮን ስታፔ ሮስቶ ኮቫኒ እነዚህ የተለያዩ እንትናቸው ፎሲላቸው ነው፣ ቅርስ አጽማቸው ነው። በግማሹ ድንጋይ ነው እና በጥንት ጊዜ የነበሩ የተለያዩ አይነት የውሃ ውስጥ እንትኖች ናቸው። እዚህ ጋር ይታያቸዋል። የተለያዩ አይነት ግማሹ እንደ
ጢንዚዛ ምናምን የሚመሳሰሉ ሁሉ አሉ እና የተለያዩ ናቸው። እና አለፍ አለፍ እያደረኩኝ አሳያቸዋለሁ ማለት ነው። አሁን እዚህ ጋር ተመልከቱት። ይህንን ይመስላል በጥንት ጊዜ የነበሩ ፎሲሎች ነው የምናየው። እውነተኛው ቅርጹ እንደዚህ ነበር ማለት ነው። እዚህ ጋር የምታዩት እውነተኛ ቅርጹ በዚህ አሁን ይህን ግን የምናየው ፎሲል ነው። በዚህ መልኩ ነበር የነበረው ማለት ነው። አንደር ዋተር የነበሩ ናቸው ማለት ነው እነዚህ በሙሉ። ኦራይት እያለን እንግዲህ ወደፊት እነዚህን ቅርሶች ማየት እንሞክራለን። ቶሎ ቶሎ እንዳልኩት Illustrating stars of the world after the collision. Okay. ጅቦት ኮለም ድረክል ላይ along the river። ይሄ ደግሞ በወንዝ አካባቢ የነበሩ ናቸው። እነዚህ በሙሉ የጥንት የነበሩ ናቸው። አሁን የሌሉ ግን ጥንት የነበሩ ፎሲላቸው ነው እዚህ ጋር የምናየው ማለት ነው። ኦኬ ጊጋንቲስካል ሊቭስ። እነዚህ ደግሞ የጥንት የነበሩ ቅጠሎች አሁን የማይገኙ ግን በዛን ሰዓትና ፎሲላቸው ያው በድንጋይ ላይ ቀርቷል። ያንን ነው የምናየው ማለት ነው። ቅጠሎቹ ነው እነዚህ ቅጠሎች ናቸው በሙሉ እና በድንጋይ ላይ ተቀርቷል። አሁን ግን የሉም፣ ዘራቸው የለም ነው። እነዚህ የሚመሳሰሉ ዛፎች ማለት ነው የለም ማለት ነው ዘራቸው። ኦራይት ኦኬ። እዚህ ጋርም እነዚህ በሙሉ የፎሲል ዘሮች ናቸው። ብዙ ቶሎ ለማያለት ሞክራለሁ እንዳልኩት እና የተለያዩ አይነት ፎሲሎች ናቸው። ኢንትረስቲንግ የሆነ ሰው መጥቶ ማየት ይችላል በእርግጥ እና ጊዜ ለመቆጠብ ስንል ግን አንፎርቹኔትሊ ቶሎ ለማየት እንሞክራለን። ኦራይት ደግሞ ይኸውላችሁ ሻሽካፑር ባጠገብ ያለፈ ህንድ እየዘፈነ ማለት የህንድ ቱሪስት ነው። ሻሽካፑር እያለ እየዘፈነ አለፈ። በጣም ደስ ይላል። ድምፁ ጥሩ ነው። የህንድ ዘፈን በነገራችን ላይ ድሮ በጣም ወድ ነበረ እና ይሄ በሙሉ የምናየው ፎሲል ነው። የተለያዩ አይነት ፎሲሎችን እያየን ያለ ነው። ኦኬ እዚህ ጋር ደግሞ ምንድን ነው ያለው? ዋው! በጥንት ጊዜ የነበሩ የአራዊት አይነቶች። አሁን ይሄ ለምሳሌ እዚህ ጋር የምታዩት ምን ይመስላችኋል? የአንበሳ ዘር ነው ወይም የነብር ዘር ይመስላል፣ ግን ከለሩ ነብር አይደለም፣ የነብር ዘር ይመስላል። እዚህ ጋር ታዩታላችሁ። ትልቆች ናቸው። በዚህ መልኩ ነበሩ ማለት ነው ጥንት። እስቲ እና ሳይንቲስቶች ናቸው ያገኙት። ፎሲሉ እንትን ካሉ በኋላ ኮንስትራክት አድርገውት ነው ማለት ነው የአራዊቱን አይነት። ተመልከቱ፣ እንደዚህ አይነት ነበሩ የጥንት አራዊት። ይህ ፈረስ እንደዚህ አይነት እግር አለው። ፈረስ እግር ነው ይሄ። ፈረስ አይመስለኝም። እንደዚህ አራዊት፣ ትልቅ አራዊት ነው። ስጋ በላ አራዊት መሆን አለበት። እስቲ በዚህ ጋር ላሳያችሁ ምን እንደሚመስል። የፈረስ ከለር አለው። ፈረስ አይደለም። እስቲ ቆይ እናነበዋለን። አነብላችኋለሁ። ሴትዮዋ ከለቀቀችልኝ እናነበዋለን። እና በጣም የሚገርም ነው። እስከዛ ድረስ ዞር ብዬ ላሳያችሁ ምን ይሄኛው ይሄ እንትን ነው። ልክ እንደ ነብር አይነት አትሉትም፣ እንደ አንበሳም አትሉትም። በጣም ግን እውነተኛ የሆነ ታሪክ ነው። እስቲ አሁን እዚህ ጋር እናነባለን። ሊኮኮፒትኒክ ይባላል። አሁን እዚህ ጋር ይሄ ያሳየኋችሁ ማለት ነው። ሊኮኮፒትኒክ ይባላል። በጣም ሰውነቱ ፍርጥም ያለ ነው። እዚህ ጋር እንደምታዩት ሊኮኮፒትኒክ ይባላል። ሎክኦድ ቡሊታ እና ምንድነው የሚባለው ፒሊክሊቶን
ስኮላር ሲሪ ሜድቬድ ማለት ምንድን ነው የሚባለው በአማርኛ? ድብ፣ እንደ ድብ ነው። የድብ ዘር ነው ማለት ነው። በድሮ ጊዜ የነበረ የድብ ዘር። ተመልከቱ ከሰው ጋር ምን ያክል ልዩነት እንዳለ። በጣም ግዙፍ ነው። እዚህ ጋር ይሄ ፒሊቶሊቶን were the largest animal in the swampy forest that covered today Czech Republic 20 million years ago ከ20 ሚሊዮን ዓመት በፊት የነበረ በዚህ በቼክ ሪፐብሊክ የሚገኝ ትልቅ አራዊት ነው እና ሳይንቲስቶች ናቸው ኮንስትራክት አድርገው እውነተኛ ቅርጹን ያመጡት ማለት ነው ከፎሲሉ ላይ ማለት ነው። Thanks to their size and enormous claws, they had no natural enemies, but sometimes poorly guarded youths become prey to prehistoric carnivores called bear dogs. Okay. እና ብዙም እንትን ጠላት የላቸው ነበር ነው የሚባሉት። እነዚህ አሁን የምታያቸው ብዙ ግን አንዳንድ ጊዜ እነዚህ በቢሮች በድቦች ይበሉ ነበረ ወጣቱ ልጆቻቸው በተለይ bones with the bite marks had been found in the እና በአጥንቱ ላይ ሲነከስ የተነከሰበት እንትን ያሳያል ነው የሚለው በዱር አራዊቶች። አሁን እዚህ ጋር እንዳያችሁት እንደዚህ አይነት በድብ በሚመስሉ እዚህ ጋር ቅድም ባሳዩዋችሁ ማለት ነው እንደዚህ አይነት አራዊቶች ይነከስ ነበር ማለት ነው እና በጣም ኢንትረስቲንግ ነው እና ብዙም በጣም ግዙፍ ነው። የፈረስም አይነት እንትናት እንዲሁም የተለየ አይነት አራዊት ነው እና ከ20 ሚሊዮን ዓመት በፊት የነበረ ነው። በጣም ኢንትረስቲንግ ነው። ኦኬ ግልጽ እያደረኩላችሁ እየሄድኩ መሰለኝ። እዚህ ጋም ታዩታላችሁ ምን እነዚህ እንግዲህ በሚሊዮን ዓመታት የነበሩ ኮንስትራክት ተደርገው የተሰሩ ናቸው ማለት ነው በዚህ በሳይንቲስቶች እና ተመልከቷቸው ስኬሌተኑ ምን እንደሚመስል የድሮ ከ20 ከ30 ሚሊዮን ዓመት በፊት የነበሩ ብዙ ሳላነብ እንግዲህ ዝሆኑ ራሱ ይህንን ይመስል ነበረ። የድሮ ዝሆን ማለት ነው ከ20 ሚሊዮን ዓመት በፊት የነበረው ዝሆን ይህንን ይመስል ነበረ። በጣም ግዙፍ ነው። እኔ እግሩ ጋር ነው ያለሁት። እንግዲህ ታያችሁ ምን ያክል ትልቅ እንደሆነ ይህንን ይመስላል ማለት ነው። ኦኬ እንዳይረዝምባችሁ እንዳልኩት ቶሎ ወደፊት ብሏል አይደለ? እና ወደፊት እንሄዳለን። ሙሉ እነዚህ ፎሲሎች ምናምኖች ናቸው። ፎሲሎቹ ለጊዜው እንግዲህ በጣም ብዙ ስለሆኑ ያው ከዚህ በላይ ከፈለጋችሁ መታችሁ እዩት ነው የምለው። እና የተለያዩ አይነት ፎሲሎች አሉ። የተለያዩ አይነት ፎሲሎች ናቸው ያሉት። በጣም ኢንትረስቲንግ ነው አይደለ? በጣም ብዙ ፎሲሎች ነው ናየው። ኦኬ እዚህ መተን ነበር። እነዚህ የተለያዩ አይነት ፈላስፋዎች የድሮ ፈላስፋዎች የድሮ ንጉሶች ምናምን በተለይ አብዛኛዎቹ ፈላስፋዎች ምናምኖች ናቸው እና ያንን ነው የሚያሳየን። ኦኬ እዚህ ጨርሰናል። ከዚህ በኋላ አለ ወይ ነው ጥያቄው። ናሆርዤ ያክተይደ Nahorje, Nahorje. How can I go over? There's an elevator somewhere. Elevator? All right. For the elevator. Thank you. There you go. Bunun bir üst katı daha var da. All right. እስቲ እንትን ውስጥ ገብተን ደግሞ እናያለን። በኤሌቬተሩ ወደ ላይ እንሄዳለን፣ በሊፍቱ ማለት ነው።
ወደ ላይ እንሄዳለን እና ሊበታ ውስጥ ገብቻለሁ። እርስ አሁን ሁለተኛው ፍሎር ላይ ገብተን ደግሞ ቶሎ ቶሎ ምን እንዳለ አይተን እንወጣለን ማለት ነው። እና ይገርማችኋል፣ በጣም ኢንትረስቲንግ ነው። ቼክ ውስጥ ብዙ ነገር። አሁን ደግሞ የሚቀጥለው እናንተ ሰብስክራይብ አድርጉ እንጂ ሰብስክራይብ ላደረጋችሁት በዚህ አጋጣሚ በድጋሚ አመሰግናለሁ። ትልቅ ክብር አለ ለእናንተ። ቪዲዮን አይታችሁ ሰብስክራይብ ስላደረጋችሁ ማለት ነው። እና ያላደረጋችሁ ግን አድርጉ። ምክንያቱም ብዙ ገና ትምህርታዊ የሆኑ ነገሮችን ለህዝብ ውስጥም ላለ ለማሳየት ስለምፈልግ እንዳው በተሻላችሁ መጠን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የኔ ቻናል ከፍ እንዲል ወይም ደግሞ ብዙ ሰዎች እንዲታይ አድርጉ። ገንዘብ ለማግኘት አይደለም፣ ብዙ ጊዜ ደጋግሜ እንደተናገር፣ ግን ብዙ ሰው እንዲያዩት ስለምፈልግ ማለት ነው። ብዙ ሰው ማየት አለበት ብዬ ስለገመትኩ ራይት። እዚህስ ምን አለ? እዚህ ፊልም ነው የሚታየው። እዚህ የፊልም ቤት ነው እና የድሮ እንትኖች የባህር ውስጥ አሳ ነባሪዎች ምናምኖችን ነው የሚያሳየው ማለት ነው። ሀዮች ምናምን የሚሏቸው ማለት ነው። እና ይህን ይመስላል ሙዚየሙ። እንግዲህ ይህንን ካየን ሌላ ምን አለ የሚለውን ደግሞ አብረን እንመለከታለን። በጣም ብዙ ሰዓት ወሰድኩኝ። በእርግጥ ብዙ የሚታዩ ነገሮች አሉ። እዚህ የድሮ መጽሐፍቶች ናቸው። ሬም ፍራንሲስኮ ፔትሬስካ የጻፉ ጸሐፊዎችን ነው የሚያሳዩ። የተለያዩ አይነት ጸሐፊዎች፣ የተለያዩ መጽሐፎች ራሳቸው በጣም ትልልቆች ናቸው። እዛም አሉ እንደዚህ የተለያዩ። ሌላ ምን አለ? እዚህ ብዙ ስለተለያዩ አይነት እዚህ ጋር ችግሯ በተለይ የድሮ ምንድን ነው የሚባለው እንደ በገና የሚጠቀሙባት አነስ ብላ የተሰራች በጣም ኢንትረስቲንግ ነች አይደለ? በጣም ደስ ትላለች። እና እነዚህ እንትን ሙዚቃውን ለፍልስና ሜዳሊያ ምናምን ትስቷቸዋል። በጣም የሚገርም ነው፣ ደስ ይላል። እና ሙዚየሙ እንግዲህ በአጠቃላይ ይህንን ይመስላል። ሆፕ እስቲ ሀሳብ ስጡ። ደስ ብሏችኋል ወይስ በጣም ተንዛዛ ምናምን? እና ላይክ ሰብስክራይብ አድርጉ። ያንን ነው የምለው። እነዚህ የድሮ በውሃ ውስጥ የሚገኙ የውሃ ውስጥ እንስሳዎች ናቸው። ታያችኋል እዚህ ጋር። እነዚህ ደግሞ ስላትኮቫኒ ፕላንክቶን በውሃ ውስጥ የሚገኙ እነዚህ
ክሬፕስ የሚባሉት አንኦኬስት እዚህ ጋር ለምሳሌ ፍሬሽ ዋተር ፕላንክቶን ይባላል። ላይፍ ኢቨን ኢን ዘ ድሮፕ ኦፍ ዋተር ታይኒ አኩatic ኦርጋኒዝምስ አር ኮልድ ፕላንክቶን። እነዚህ በጣም በአይን የማይታዩ ፕላንክቶን ይባላሉ። ኦርጋኒዝሞች ናቸው። ኬዝ ኦፍ አኒማልስ ዙ ፕላንክቶን ኢን ፍሬሽ ዋተር ዘይ አር ሜንሊ ስሞል crustaceans and rotifers, but Ciliatis, aquatic worms, Tabularians, and leaves larvae are also found. Okay, እና እነዚህ በጣም አጉልተዋቸው ነው። በጣም ላይ ፕላንክቶን ይባላሉ። ፕላንክቶኖች ናቸው። ተመልከቱ። የተለያዩ አይነት የሸረሪት አይነት ለምሳሌ እዚህ ጋር ሸረሪት ብዙ ሰው ይፈራል አይደለ? ተመልከቱ። እንደ ጊንጦች ታያችኋል። ጊንጦች እና በውሃ ውስጥ የሚኖሩ ጊንጦች ናቸው እና የተለያየ አይነት ዘር ያላቸው እና እንደዚህ ክኒስክ ስፓይደር እና የውሃ ውስጥ ሸረሪቶች ናቸው እነዚህ ዋተር ስፓይደርስ እና በጣም ኢንትረስቲንግ ናቸው። የውሃ ውስጥ በጣም ጊፍት እንትና መርዘኞች ናቸው ማለት ነው። የተለያዩ አይነት ይሄ ደግሞ ማግሪያን Trilobites are extinct marine arthropods that were most numerous during the early Paleozoic. They either fed on organic remains or were predatory. Several of them had good eyesight thanks to their compound eyes. The French engineer and natural scientist Joachim Barranda studied the Bohonian trilobites in the 19th century and made them famous. እና የፍሬንች ሳይንቲስት ነው ያገኛቸው ማለት ነው። እነዚህ የውሃ ውስጥ ትሪቢዮሎትስ ይባላል። ሸረሪቶች ደግሞ እነዚህ በጣም ትልልቅ ሸረሪቶች ናቸው። በጣም ትልልቅ ሸረሪቶች አይደሉም። ምንድነው እንትኖች ጊንጥ ነው የሚባሉት በሀገራችን ጊንጥ በጣም ትልልቆች በድሮ ጊዜ ነበሩ እና ውሃ ውስጥ በእነዚህ ከተገኘ አለቀል ማለት ነው። በጣም የሚገርም ነው። ጊንጦች ናቸው። በጣም ኢንትረስቲንግ ነው። ይሄ ደግሞ እንደ የማርያም ፈረስ የመሰለ ማለት ነው። በጣም ትልቅ በጥንት ጊዜ ነበሩ። ይህ እንደ ቁምቡርስ የነበሩ በጣም ትልልቆች በጥንት ጊዜ ነበሩ እና በጣም ትልቆች ናቸው። በጣም ኢንትረስቲንግ ነው። የቢራቢሮ ዘሮች ሁሉ ነገር በጥንት ጊዜ ነበሩ። በጣም የተለያዩ አይነት ከለር ያላቸው ቢራቢሮዎች አይገርምም? በጣም ኢንትረስቲንግ ናቸው። የአሳ ዝርያዎች እዚህ ጋር ደግሞ የምናየው ማለት ነው። አሳዎች የተለያዩ በጥንት ጊዜ የነበሩ አሳዎች፣ ትልልቅ አሳዎች እስከ 2 ሜትር ምናምን ነው ርዝመታቸው ማለት ነው። ይታያቸዋል። ቁመቱ በጣም ብዙ ተራምጄ ነው ጫፉ ጋር መደርሰው ማለት ነው። እዚህ ጋር የምናየው አይነት የአሳ ዝርያ በጣም ትልልቆች ናቸው። እነዚህ በእርግጥ አሁን የሉም። እዛ ጋር ይታያቸዋል አይደሉ? የተለያዩ አይነት የአሳ ዝርያዎች ናቸው እነዚህ በሙሉ የምታያቸው ማለት ነው። እዚህ ጋርም አሉ። ይሄ መጋዝ አሳ የሚባለው ምንድነው? በእንትኑ የሚባለው ዚስ ሳውፊሽ ይባላል። ዚስ ሳውፊሽ is named for the long, flat, smooth with large teeth along the side ይላል። Resembling a sow, these are not actually teeth but altered skulls. The sow is used mostly for feeding rotings. አብዛኛውን ጊዜ ሳውን ወይ መጋዙ የሚጠቀምበት ሩት ለመብላት ማለት ነው። ስራዎችን ለመብላት ፊዲንግ ሮቲንግ ኢን ዘ ሳንድ አሸዋ ውስጥ ማለት ነው። ቱ ዲግ አፕ ስሞል አኒማልስ እና ትንንሽ እንስሳዎችን በባህር ውስጥ በአሸዋ ውስጥ ተደብቆ ያሉትን
ፈልጎ በዚህ በመጋዝ እንትኑ ማለት ነው ያወጣዋል ማለት ነው። በጣም ነው የሚገርመው አይደለ? በጣም ኢንትረስቲንግ ነው። the sow can also kill swimming prey እና ይሄ መጋዙ በዛ ፕሬይ ይላቸዋል። በዛ የሚያልፉትን የሚበሉ እንስሳትን በውሃ ውስጥ ይሄ መጋዙ ካገኛቸው ይቆራርጣቸዋል ማለት ነው። እና ኢንትረስቲንግ ነው። በጣም የሚገርም እንትን ነው። and this is useful for fighting of predators እና አንዳንድ ጊዜ predators ጠላቶች ለምሳሌ ሃይ ምናምን ቢመጣ በዚህ በመጋዙ ይከላከላል ማለት ነው። እና በጣም ኢንትረስቲንግ ነው። የተለያዩ አይነት አሳዎች እዚህ እያየን ነው። ኦኬ እዚህ ጋር የሚወጥ ተመልከቱ። እዚህ ጋር አሁን ለምሳሌ እነዚህ ምንድን ነው የሚባሉት? ግሬት hammerhead spinning thanks for special cells that are located in the bottom of the snout in small hollows. The hammerhead can sense electrical fields. The hollows lead to organs that can feel the electric impulses of other animals, as well as the saltiness of the water change in temperature, dips and find prey buried in the sand. The unique head shape helps them better locate their prey. ነው ያው እዚህ ጋር የምታዩት ማለት ነው። እና ያው አብዛኛዎቻችሁ ይገባችኋል ማለት ነው ያነበብኩት። እና ይህም ራሱ በጣም የሚያስፈራ የአሳ ዝርያ ነው። አይገርምም? ጦር ይመስላል እንትኑ። ሻርክ ኖዝ ይባላል። ሻርክ ኖዝ ዊተር ፍሬሽ ይባላል። እና ሞስት cartilaginous fish have opening in their head that the water their leads fish and rays use them to breathe when they lie unmoving on the sea floor also እና እንደዛ ለመተንፈሻም ይጠቀምበታል ማለት ነው። ወደ ውስጥ እንትኑ ነው ያየሽ በዚህ በሽልጦ ይጠቀምበታል ማለት ነው። ለመተንፈስ ተቀብሮ ማለት ነው። This place those opening can be seen right behind the eyes. Interesting. ተመልከቱ ምን የመሰለ ዘንዶ የመሰለ አሳ ራሱ አይገርምም? አፉ እዚህ ጋር ያያችሁት ምን እንደሚመስል አቤት አቤት፣ በጣም የሚገርም ነው። እዚህ ጋር የተለያዩ አይነት የዘንዶ ዝርያዎች በጥንት ሰዓት የነበሩ ስኬሌተናቸው ተገኝቷል ማለት ነው። እዚህ ጋር እንደምታዩት ኦራይት። በቃ ቶሎ ቶሎ እያልኩኝ እኔም ሌላ ቦታ ስለሚሄድ ኦራይት። እዚህ ጋር ያያችሁት እባቡ ምን እንደሚመስል፣ እባቡ የምትፈሩ ባታዩ ጥሩ ነው። በጣም ትልቅ እባብ ነው። ይህንን ይመስላል። እዚህ ጋር አዞዎቹ እባብ በጣም ትልቅ ነው። ኮብራ አይደለም፣ በጣም ረጅም እና በጥንት ጊዜ የነበረ አይነት ዝርያ ነው። እና ተመልከቱ አዞዎቹ እዚህ ጋር እንደዚህ ይመስላሉ። የእባብ ዝርያዎች፣ የተለያዩ አይነት የእባብ ዝርያዎች ናቸው እዚህ ጋር የምታዩቸው። በጣም ኢንትረስቲንግ ነው። ተመልከቱት የአዞ ትልቅነት አያችሁት? ኤሊዋ ራሷ እንዴት ትልቅ እንደሆነች አዩት። ኤሊው የድሮ ኤሊ ምን ያክል ትልቅ እንደሆነ እና ቶሎ ቶሎ እንደዚህ እያደረግኩ አሳያችኋለሁ። እነዚህ ሰጎን የድሮ ሰጎኖች ፒንግዌን እዚህ ጋር እንደምታዩት እንግዲህ ፒንግዌኑ እና ሰጎኑን ተመልከቱ ልዩነቶች። ፒንግዌን ነች፣ ይሄ ደግሞ ሰጎን ነው። በጥንት ጊዜ የነበረ ሰጎን እውነተኛው ቅርጹን ነው የምናየው ማለት ነው። ኦኬ የሌሊት ወፍ፣ የሌሊት ወፎች የድሮ ጊዜ የሌሊት ወፎች ይህንን ይመስላሉ። አያቸዋቸው ትልቅነታቸው እንዴት ትልቅ እንደነበሩ። የድሮ የነብር ዘሮች፣ የተኩላና የቀበሮ ዘሮች እዚህ ጋር የምታዩዋቸው ማለት ነው። እች ምነው ጃርት ነው የምትባለው፣ የጃርት ዘር፣ የድሮ የጃርት ዘር ይችን አሳማው
የነብር የተለያዩ አይነት የአራዊቶች ዘር የሚገርም ነው። እነዚህ በሙሉ ስኬሌተናቸው እዚህ ቁጭ አድርገውት እያሳዩን ነው ማለት ነው። ወደኋላ ተመልሰን በዘመናት የነበሩት የነብር ዘር የበግ ዘር እንግዲህ በድሮ ጊዜ የነበረው በግ ይመስላል። ተመልከቱ፣ የተኩላ ዘር በዛን ዘት የነበረው የተኩላ ዘር ይህን ይመስላል። የግመል አይነት ዘር ያላቸው የተለያዩ አይነት እንትኖች አዋፎች፣ በተለይ አንበሳ ይህንን ይመስል ነበር። የድሮ አንበሳ፣ ዠብራ፣ የሜዳ አህያ ማለት ነው። ዠብራ እነዚህ እንግዲህ እያየን አንበሳውን አያችሁት እንዴት እንደሚመስል የድሮ አንበሳ። Very interesting. እስከነ እንቁላላቸው እዚህ ጋር ምንድን ነው የሚባሉት እነዚህ? Record setting nest, the white stork builds white stork, one of the largest nests in the bird kingdom. እና በወፎች ታሪክ ውስጥ ትልቁን የወፍ ጎጆ የሚሰሩት እነዚህ ናቸው ማለት ነው። ሪኮርድ ሴቲንግ ነስት ዋይት ስቶርክ ይባላሉ። እና እንደዚህ ትልቅ ኔስት በእንትን ታሪክ ውስጥ የሚሰሩት እነሱ ናቸው ማለት ነው። በዳኪ ኦራይት በቂ አይተናል። እንግዲህ እንትኔም እያለቀ ስለሆነ በዚህ አቆማለሁ። ሌላ ጊዜ በሌላ ፕሮግራም በመርከብ ላይ ሽርሽር ስለማደርግ ያንን የመርከብ ሽርሽር አሳያችኋለሁ። በብልታባ ወንዝ ውስጥ ማለት ነው። በብልታባ ኢሮፒያኖችን በሚያገናኘው ረጅም ወንዝ ላይ እየተጓዝኩኝ አሳያችኋለሁ በሚቀጥለው። ስላያችሁኝ በጣም አመሰግናለሁ። ደህና ሁኑ።